57 ያገዛዙ ኃይሎች ከወዲያኛው በኩል ሲያልቁ 3 የፋኖ አባላት መስዋዕታቸውን ከሰሜን ወሎ ዞን ፋኖ አመራር የደረሰ መረጃ ያመለክታል። ሌላው የነጎድጓድ ክፍለ ጦር አንበሳው ብርጌድ በደብረ ብርሃን ከተማ በጠላት ላይ እርምጃ መውሰዱን ገልጿል። በደብረ ብርሃን ከተማ ጣይቱ ክፍለ ከተማ ደፈጣ በማድረግና ከበባ ውስጥ በማስገባት ጥቃት በማድረስ በርካታ ኃይል መደምሰሱን፣ ሌሎች በርካቶችን ቁስለኛና ምርኮኛ መሆናቸውን የአማራ ፋኖ ሸዋ ህዝብ ግንኙነት ኃላፊ ንጋቱ ይታፈሩ ተናግሯል። በተመሳሳይ ከደብረ ብርሃን ከተማ በቅርብ ርቀት ላይ በምትገኘው ጅሩ አርሴማ አካባቢ የናደው ክፍለ ጦር መቅደላ ብርጌድ ጥቃት በመፈጸም አድማ በተናና ፖሊስ አባላት ላይ እርምጃ መውሰዱን አሳውቋል። ይህ አለ። ሌላው ፕሮፌሰር መራራ ጉዲና ለአዲስ አድማስ የሰጡት አስተያየት አለ። በስብሰባው ከጠቅላይ ሚኒስትሩ ጋር በተደረገው ስብሰባ ካልተሳተፉ መካከል ኦፌኮ አንዱ ነው። ፕሮፌሰር መራራ ለምንድነው ያልተሳተፋችሁ ተብለው ለተጠየቁት ጥያቄ መንግስት ዝም ብሎ ለይስሙላና ለመርሃ ግብር ማሟያ ነካ ያደርጋል እንጂ አሳሳቢ በሆኑ ሀገራዊ ጉዳዮች ላይ መነጋገር አይፈልግም። ጥልቅ የሆኑ አሁን ስልጣን የማጋራት የሽግግር መንግስት አይፈልግም፣ ተሰበሰቡ ለመባል ብቻ ነው ብለዋል። ቀጥለውም ፕሮፌሰር መራራ ወደ ስልጣን ከመጡ በኋላ በሀገር ውስጥ እንዲሁም በኔዘርላንድና በደቡብ አፍሪካ በሌሎችም ውጭ ሀገራት ከተወካዮቻቸው ጋር እሳቸው ባይገናኙም ድርድር አድርገን ነበረ፣ አንዱም ፍሬ አልተገኘበትም ብለዋል። ከብልጽግና ጋር የተደረገው ድርድር። ስለዚህ መሰረታዊ ጉዳዮች ላይ ካልተወያየን ከእሳቸው ጋር ፎቶ ለመነሳትና ፌስቡካቸው ላይ እንዲለጠፍ ለምን እንወያያለን ብለዋል። አንወያይም፣ የፎቶ ውይይት ነው በማለት ፕሮፌሰር መራራ ጉዲና አልተወያየንም። አሁንም ኳሷ ያለችው በብልጽግና እጅ ነው። በመጨረሻም ይቺ ሀገር ሳትፈርስ አንድ ልባት ማስያዝ ኃላፊነታቸው ነው። ኳሷ በእርሳቸው እጅ ትገኛለች ማለት መልእክታቸውን አስተላልፈዋል።